በዚህ ጾም መቆም አቅቷችሁ የዛላችሁ ሰዎች የሚያበረታውን መልአክ ይላክላችሁ። በዚህ ጾም እንባችሁ እንዲታበስ እንባ የሚጠርገውን መልአክ ይላክላችሁ። ኪዳነ ምሕረት እንባችሁን ትጥረግላችሁ። በቤታችሁ ያለውን ጉድለት ትሙላላችሁ። በቤታችሁ ያለውን ቋጠሮ ትፍታላችሁ። እንደው አንድ ፋሽን አለች። ጾም ስትገባ ምን ይባባላሉ ሰዎች በየፌስቡኩ በየምኑ ጾም ሊገባ ስለሆነ ሳላውቅም አውቄም የበደልኳችሁ ይቅር በሉኝ ይባላል። በፌስቡክ ይቅርታ የለም። የበደልከውን ሄደ ይቅር በለኝ ወንድሜ። በአመት አንድ ጊዜ ወይም ደግሞ ጾም በገባ ጊዜ የይቅርታ ቀን ተብሎ አይደለም። ወንድም በበደለ ጊዜ ሁሉ ጊዜ ይቅር በለው ተብሎ ተጽፏል። ሌሊት አላርም እየቀጠራችሁ እየተንበረከካችሁ ቤታችሁ እየሰገዳችሁ እየጸለያችሁ እየጾማችሁ ይቅር እየተባባላችሁ ጠላት ዲያብሎስን ድል የምታደርጉበት ጾም ያድርግላችሁ። ጠዋት ተነስተን አይ ቁርስ አልበላም ጾም ነው እንላለን። ጾማችን አዋጅ ነው፣ የታወቀ ነው ቁርስ እንደማንበላ። ከዛ በኋላ አንዳንዶቻችን በ6 ሰዓት ሌሎቻችን በ9 ሰዓት እንበላለን። ደግሞ የበረታ ደግሞ ፀሐይ እስክትጠልቅ ጀንበር እስክትጠልቅ የሚጾም ሰው አለ። የትኛውንም ሰዓት ድረስ ልንቆይ እንችላለን። ከክፋት ካልጾምን ጾማችን ከንቱ ድካም ነው። አፋችን መጾም አለበት። ሐሜቱን ጾሙ።